ቀይ ለመሆን ለምትፈልጉ ሴቶች በጠቅላላ እንዴት በቤታችሁ ውስጥ ቆዳችሁን ብሊች ማድረግ እንደምትችሉ ዛሬ እናያለን። የቆዳ ከለር መለወጥ ላይ ሲመጣ ትልቁ ችግር ይሄንን የሚያደርጉ ፕሮዳክቶችን ማግኘት ወይም መግዛት ሳይሆን በቆዳ ላይ እንዲሁም በጤና ላይ የሚያመጡት ቋሚ መዘዝ ነው። ታዲያ ዛሬ እንዴት ተፈጥሯዊ በሆነ መንገድ ቆዳችሁን በትክክል ብሊች ማድረግ እንደምትችሉ አሳያችኋለሁ። የሚያስፈልጋችሁ 2 የሻይ ማንኪያ የቡና ዱቄት፣ 2 የሻይ ማንኪያ ወተት፣ ግማሽ የሻይ ማንኪያ ንጹህ የእርድ ዱቄት ሲሆን እነዚህ በደንብ ካቀላቀለን በኋላ ግማሽ በግማሽ የተቆረጠ ቲማቲም በመውሰድ በውህድ ውስጥ ነክረን እናቆየዋለን። ከዛም በምንፈልገው ቦታ ላይ ቀስ ብለን ቲማቲሙን በውህዱ በመንከር ማሳጅ እናደርገዋለን። ለ5 ደቂቃ ያህል ማሳጅ ካረግነው በኋላ ለ10 ደቂቃ ያህል ደግሞ በቆዳችን ላይ እንተዋዋለን። ተፈጥሯዊ ሞይስቸራይዘር የሆነውን እንዲሁም ፀጉርን ለማሳደግ ክሊኒካሊ ፕሩቭን የሆነው ንጹህ ኮልድ ፕሬስ የዱባ ፍሬ ዘይት ለመግዛት በ09777752 ላይ ይደውሉልን። እንደዚህ አይነት በቤታችሁ ማድረግ የምትችሏቸውን የውበት አጠባበቅ ቴክኒኮች በነፃ ለመማር ይህንን ቻናል ፎሎ ያድርጉ።